የክርስቶስ መምጫ ሩቅ አይደለም። ከየትኛውም ዘመንና ሰዓት በላይ ባሁን ዘመን ክርስቶስ በክርስቲያኖች እየተሰደበ ያለበት ሰዓት ነው። ሰዎች ደፋር ሆነው ሃይማኖት ውስጥ ገብተው እግዚአብሔር እሱ ማን ነው የሚሉ በየሶሻል ሚዲያው በየተለያየ ስፍራ ብቅ ብለዋል። ያደረከው በሙሉ በእግዚአብሔር ፊት ይከበባል። አንተ በዚህ ምድር ላይ ቢዚ ነህ በማይረባው ነገር፣ እግዚአብሔር ግን ምን አለ ልጄ በነቃ እያለ ነው። እግዚአብሔር ልጅ ኢየሱስ ዓለምን እግዚአብሔር በልጁ በኢየሱስ መጠቅለል እንደሚፈልግ ሁሉ እነሱም ዓለምን ደግሞ በኃጢአት ምን ማድረግ ይፈልጋሉ? መጠቅለል ይፈልጋሉ። ክርስቲያን ስለሆንክ አይደለም ምድነው፣ ኢየሱስ ስላልክ አይደለም የምትሄደው። ተዘጋጅተሃል ወይ? ልብስ ታጥበዋል ወይ? በበጉ ደም ልብስህን አጥበሃል ወይ? ስለዚህ ብድግ በሉና የኢየሱስን መምጣት ሳታቋርጡ ስበኩ። ስለ ትውልድ ማልቀስ ጀምሮ አባቶቻችን በምቾት አላገለገሉም። እየተገረፉ፣ እየተሰደቡ፣ እየተወገሩ፣ ዘይት ውስጥ እየተቀቀሉ፣ አንበሳ ውስጥ እየተጣሉ አባቶቻችሁ በምንድን ነው ይሄን ወንጌል ያገለገሉት? እንደ ሙሉ ደስታ መከራን እየቆጠሩት። እኛ ክርስቲያኖች የት ነን ያለነው? ሐስል እያረግን ነው። ምድር ላይ ነን፣ ክርክር ውስጥ ነን፣ ቂም ውስጥ ነን፣ ክፋት ውስጥ ነን። ተነሱ፣ ኮንሰርን እንዳትሆኑ። ምድር ላይ በምድር ላይ ልባችሁን አትትከሉ።